ዋን ቤድሩም 49 ካሬ 5 ሚሊዮን 300 ሺህ ብር የነበረው 3 ሚሊዮን 600 ሺህ ብር ነው የሚገዛው ማለት ነው። የተጠመላችሁ በር በዚህ መልኩ ይሆናል ማለት ነው። ሰላም እንዴት ነሽ? እንኳን ደህና ቆይሽኝ። ስለ ሪል ስቴታችሁ በደንብ መረጃ የሚሰጠኝ ሰው ልትመድቢልኝ ትችያለሽ? ይቻላል። ሲኒየር የምንለው የሽያጭ አማካሪያችን አለ፣ እንደውልልኝ። መልካም። እሺ እሺ። ሄሎ፣ እሺ፣ ሰላም። ከስተመር ወጥቶ ነው? እሺ፣ መጣ። ሰላም። አይ ቲንክ አንቺ ነበር መሰለኝ። እኔና ሰላም እንዴት ነህ? ማርታ እባላለሁ። ተሻበሰን እባላለሁ። ኦኬ፣ እሺ። ስለ ሪል ስቴታችሁ መጀመሪያ የሰማሁት ሶሻል ሚዲያ ላይ ነበረ እና እውነት ነው አይደለም የሚለውን ደግሞ በአካል መጥቼ ማየት ስላለብኝ ነው ቢሮአችሁ ድረስ የመጣሁት። ካላስቸገርኩ ሙሉ መረጃ ብትሰጠኝ። በጣም አሪፍ። ፕሮጀክቱ እንዴት አይሽ? በመጀመሪያ ቆንጆ ነው፣ በጣም እያየሁት ነበር ግን እስቲ አስረዳኝና ያልገቡኝ ነገሮች ካሉ ጠይቅ ይሻላል። ዲቴሉን ሾሩምም አለ ሙሉ የምታዩ 3D ዲዛይን በስክሪን ላይ አካባቢው ምን ይመስላል የሚለውን እናያለን። ደግሞ ሾሩምም አለ እሱንም በደንብ እናየውና አዳዲስ ሳይቶችም ላውንች እያደረግናቸው ያሉ ሳይቶች አሉ። መርካቶ አካባቢ ላይ ንግድ ሱቆችን ለሽያጭ አውጥተናል። ስለነሱም ዲቴል ኤክስፕሌን እናደርጋለን። ስለሱም ሶሻል ሚዲያ ላይ ሰምቻለሁ። ሳይታችን የሚሆነው አሁን እዚህ ጋር እንደምታየው 2 ቤዝመንት ይኖራል። ከግራውንድ ጀምሮ እስከ 4ኛ ፎቅ ድረስ ኮሜርሻል ነው የሚሆነው። ይሄ ሼድድ የሆነው ፓርት የምታየው ግማሹ ጂም፣ ስፓ፣ ሳውና፣ መዋኛ ገንዳ የመሳሰሉት አሚኒቲዎች ለነዋሪ ብቻ አሳይንት የሆነ አሚኒቲ የሚያገኙበት ስፓት ነው የሚሆነው ማለት ነው። አት ሴም ታይም ደግሞ ግማሹ የአዲሽናል የሆነ አሳይንድ የሆነ ፓርኪንግ የሚሰጥበት 5 እና 6 ላይ በካር ሊፍት እና በራምፕ አክሰስ የሚያደርጉት የፓርኪንግ ኤሪያ ደግሞ ይኖራል ማለት ነው። ያ ማለት ነዋሪው 5 እና 6 ላይ በካር ሊፍት እና በራምፕ አክሰስ ፓርኪንጉን አክሰስ ካደረገ በኋላ ወደ ላይ ወጥቶ መኖሪያ ቤቶች ይጀምራሉ ማለት ነው። ፈርስት ታይም እንደዚህ አለ። እንግዲህ አሁን ሃይ ራይዚንግ ቢልዲንግ ነው የምንሰራው። ያ ማለት ቦታውን የሚመጥን አይነት ቢልዲንግ ማለት ነው። ስለ ሎኬሽኑም በደንብ ኤክስፕሌን አደርግልሻለሁ። ፍላት አፓርትመንቶቹ ከ7 እና ከ8 ፍሎር ጀምሮ ነው የሚጀምረው። አጠቃላይ G+24 ቢልዲንግ ነው የሚገነባው ወደ ላይ ማለት ነው። ሶ ቴራዝ ላይ ደግሞ የተለያዩ ፕሮግራሞች የሚያዘጋጁበት ሰገነት ይኖራል። ማለትም የሰርግ፣ የሀዘን እንዲሁም ደግሞ የልደት ፕሮግራሞች፣ ትልልቅ ፕሮግራሞች ሲኖሩ ነዋሪዎች የሚያዘጋጁበት ሰገነት ይኖራል ማለት ነው። ሶ ኤግዛክት ሎኬሽኑ ከፒያሳ እና ከ4 ኪሎ መሃል ነው ያለው which is እዚህ ጋር የምታዩ ፍሬንድሺፕ ፓርክ አጥር ነው የሚለያቸው። ወይም ደግሞ ውስጥ በስክሪን እናየዋለን። ፍሮንት ላይ ሲሆን አራዳ ፓርክ ይኖራል which is ሪቨርሳይድ ፕሮጀክት አዲስ አበባ ውስጥ እየተሰራ የሚገኘው ትልቁ ፓርክ ይኖራል ማለት ነው። መሀል ላይ ምንም ህንፃ አይኖርም። ቀጥታ ወደዚህ ነው የሚያየው። ቀጥታ ወደዚህ ነው የሚያየው። ምንም ነገር የለውም። በጣም ቆንጆ። እሺ፣ በቂ ቬንቲሌሽን ያገኛል። እዚህ በኩል ደግሞ ፍሬንድሺፕ ፓርክ ይኖራል። አጥር ነው የሚለያቸው which is በጀርባ በኩል ወደ ካሳንቺስ መሄድ ይቻላል። ወደ ቴዎድሮስ አደባባይም አት ዘ ሴም ታይም መሄድ ይቻላል። ወደ ቤተ መንግስቱ ደግሞ በላይ በኩል ያስኬዳል። ያ ማለት በዛ በጀርባ በኩል ደግሞ ስናየው የቤተ መንግስቱ ወይም ደግሞ ዩኒቲ ፓርክ እና ቤተ መንግስቱ ለራሱ ደግሞ ፌስ ያደርጋል ማለት ነው። በመሃላቸው ምንም አይነት ቢልዲንግ አይኖርም ማለት ነው። አሪፍ ቦታ ነው። ያ ፒያሳ ቶታሊ ተቀይራለች። እየመጣን ያየናት ነበረ። ቶታሊ ተቀይራለች። በጣም መልካም። ግን ወደ ውስጥ ወደ እንትኑ ከመግባታችን በፊት እዚህ ጋር ስለሚያመቹን እናያቸው። ይሄኛው ዋን ቤድሩም 49 ካሬ የምንለው ፍሎር ፕላኑ ነው which is 4 ማዕዘን ነው የሚሆነው። 2 ባልከኒ ይኖረዋል። ሜን ጌቲንግ ነው የሚሆነው። እዚህ ጋር ኦፕን ኪችን እናገኛለን። እንደ ሊቪንግ ኤንድ ዳይኒንግ ይኖረናል ማለት ነው። በሊቪንግ ኤንድ ዳይኒንግ በኩል የራሱ የሆነ ባልከኒ እናገኛለን። ከዛ በተጨማሪ ወደዚህ በኩል ስንመጣ ስፔስ ስቶር ነገር መጠቀም ይችላሉ። እዚህ ጋር ኮመን ባዝሮም እናገኛለን። በተሴም ታይም እዚህ ጋር ደግሞ ማስተር ቤድሩም ይኖራል። ማስተር ቤድሩም የራሱ የሆነ ባልከኒ ይኖረዋል ማለት ነው። ኦኬ፣ ተጨማሪ ባልከኒ ሁለት ባልከኒ ነው የሚኖረው ዋን ቤድሩም ላይ ሲሆን፣ ስለዚህ ባለ አንድ መኝታ ቤቱ 49 ካሬ ነው የሚሆነው ማለት ነው። በጣም ቆንጆ። ሁሉም ቤቶቻችን 4 ማዕዘን ናቸው። ይሄኛው ደግሞ 2 ቤድሩማችን 95 ካሬ የምንለው ያረፈበት ወይም ደግሞ በምናየው መልኩ 4 ማዕዘን ነው የተቀመጠው 2 ቤድሩም ሆኖ እናገኘዋለን። ሜን ጌቱ በዚህ በኩል ነው የሚሆነው። እዚህ ጋር ኪችን ክሎዝድ ኪችን ይኖረዋል። ኦፕንም አድርጋችሁ መደረግ የሚቻል ነው። ኦፕን ኪችን መደረግ ይቻላል። በሊቪንግ ዳይኒንግ ፍሮንት ላይ ስለሆነ ያለው በዚህ በኩል
ኦፕን ኪችን መደረግ ይቻላል ማለት ነው። ማለት እዚህ ጋር እንደምታየው ሊቪንግ ኤንድ ዳይኒንግ ይኖራል፣ ባልከኒ ይኖራል በሊቪንግ ኤንድ ዳይኒንግ በኩል። እንደን እዚህ ጋር ኮሪደሩን አልፈን ከመጣን በኋላ ደግሞ እዚህ ጋር ፍሮንት ላይ ኮመን ባዝሩም እናገኛለን። በዚህ በኩል ደግሞ ሁለተኛው መኝታ ክፍል ይኖራል። ከዛ በተጨማሪ በዚህ በኩል ስንመጣ የማስተር ባዝሩም እና ማስተር ቤድሩሙን በሴም ታይም አክሰስ ማድረግ እንችላለን ማለት ነው። እሺ ግን የካሬ አማራጭ እነዚህ ብቻ ናቸው ወይስ ሌላ ይኖራል? አሁን ባለ 2 መኝታ 80 ካሬ እና ባለ 3 ደግሞ 130 ብዬሽ ነበር አይደለ? 115 ካሬ የካሬ አማራጭ ይኖረናል። ኦኬ ቆይ 3 ቤድሩም ሆኖ ግን አነስ ያለ እንትን የሚፈልግ ከስተመር እነዚህን የካሬ ኦፕሽኖች መጠቀም ይችላል። ለዛ ነው የጠየቀው። ስታንዳርድ ያወጣናቸው እነዚህ ስለሆነ እነዚህን ኤክስፕሌን ያደረኩልሽ። ሶ 3 ቤድሩም ይሄን ይመስላል። ሶ ሜን ጌቲኑ በዚህ በኩል ነው የሚሆነው። ሶ 3 ቤድሩማችን ላይ ምን ለየት ያደርገዋል? የሰራተኛ ክፍል ይኖራል፣ የሰራተኛ መታጠቢያ ክፍልና ላውንደሪ ሩም ይኖራል። ያ ማለት ከ3 መኝታ ቤት ውጪ ማለት ነው። አራተኛ መኝታ ክፍል ተጨማሪ ይኖረዋል እንደማለት ነው። ያ ማለት ሜን ጌቲኑ በዚህ በኩል ይሆናል። ወደዚህ ስንመጣ መታጠቢያ ክፍል ወይም ደግሞ ላውንደሪ ሩም እናገኛለን፣ የሰራተኛ ማለት ነው። ወደዚህ በምንመጣበት ሰዓት ኮሪደር ይኖረናል። ወደ ውስጥ ስንገባ ደግሞ ሊቪንግ ኤንድ ዳይኒንግ፣ ከዛ በተጨማሪ ደግሞ የራሱ የሆነ ባልከኒ ይኖረዋል ማለት ነው። በሳሎኑ በኩል ማለት ነው። በሊቪንግ ኤንድ ዳይኒንግ በኩል። በዚህ ደግሞ ስንመጣ ኪችን ይኖረዋል። ይሄኛው ኪችን ኦፕንም ክሎዝድም ተደርጎ መሰራት ይቻላል። ፍሮንት ላይ ካየሽው ወደ ሊቪንግ ዳይኒንግ እንትን ስለሚል ወይም ደግሞ ሾሩሙ ስላለ በደንብ እናየዋለን። ኪችኑ በኩል ወደ ውስጥ ስንገባ የሰራተኛ መኝታ ክፍል ይኖራል። እዚች ጋር ኦፕን ስፔሷ ናቹራል ቬንቲሌሽን ቬንቲሌት እንዲያደርግ ተደርጎ ክፍት ነው የሚሆነው። ስለዚህ እንደ ባልካኒ ልትዩ ትችያለሽ፣ ግን ክፍት ስፔስ ነው የምናገኘው፣ እናየዋለን። ሁለተኛው መኝታ ክፍል ኮመን ባዝሩም እና ሶስተኛው መኝታ ክፍል እዚህ ጋር እናገኛቸዋለን ማለት ነው። ስለዚህ በአንድ ፍሎር ላይ 5 ቤት ወይም ደግሞ 5 እኔ አሁን ይሄንን 4 ቤድሩም ነው ያለው አይደለም? ሶ እንትን ማለት እችላለሁ፣ ባለ 4 መኝታ ምናምን ማድረግ እችላለሁ እንደራሴ ይቻላል። አሁን ስናስረክብ በሰሚ ፊኒሽድ ነው ዴሊቨር የምናደርገው። which is አንቺ የምትፈልጊያቸውን ስፔሶች እያንዳንዱን ዲቴል ስፔስ ተጠቅመሽ እንደምትፈልጊው ያርገሽ ቤድሩምሽ ሪዲዛይን ማድረግ ትችላለሽ። በጣም አሪፍ። እሺ እዚህ ጋር የምናየው ቶታል ፍሎር ፕላን ነው። which is ፍሎር 5 ቤት ነው ይሻላል። 3 ቤድሩም 2 ቤድሩም እና 1 ቤድሩም እናገኛለን። ስለዚህ በፍሎር 5 አባወራ ነው የምናገኘው። ቢ ብሎክ እያለን እናያቸዋለን ማለት ነው። በፍሎር 5 ማለት ነው። በፍሎር 5 ቤት ባለ አንድ ናቸው ማለት ነው። መሀል ላይ ያሉት 1 ቤድሩም ናቸው። እዚህ ጋር የምናያቸው ኦፕን ዳውን ወይም ደግሞ ናቹራል ቬንቲሌሽን በደንብ ቬንቲሌት የሚያደርግ ከአንዱ ቤት ወደ አንዱ ቤት የመተማመን ሳፎኬት የሆነ አየር እንዳይኖር ኦፕን ስፔስ በደንብ ተጠቅመናል ማለት ነው። ስለናው ባለ 3ቶቹን ዲቴል በደንብ እንድናይ ወደ ውስጥ እንግባና እንዳልኩሽ ሙሉ ዲዛይኑ ምን ይመስላል የሚለውን አካባቢ እናየዋለን። በሱ ሙሉ ፕሮጀክቱ የሚሆነው ይሄ ነው። አራዳ ፓርክ ወይም ደግሞ ሪቨርሳይድ ፕሮጀክት ያልኩሽ በዚህ ጋር የምናገኘው አራዳ ፓርክ ይኖራል። ይሄኛው የምታየው ወንዝ ከሙሉ አመቱ ወራጅ ወንዝ ተደርጎ አሁን ላይ እየተሰራ ያለው ፕሮጀክት ተጠናቆ አይ ቲንክ የተመረቀ አይመስለኝም ካልተሳሳትኩኝ። አራዳ ፓርክ የምንለው ይሄኛው ነው የሚሆነው። እዚህ ከጎን ደግሞ የምናየው ፍሬንድሺፕ ፓርክ ትንሹ ፍሬንድሺፕ ፓርክ የምንለው ያለበት ቦታ ነው የሚሆነው። በጀርባ በኩል ደግሞ ስንመጣ አንድነት ፓርክና ቤተመንግስት ይኖራል ማለት ነው። ሸራተን እና ሳይንስ ሙዚየም ቅርብ ርቀት ላይ እናገኛለን። ቤቶቹን አሁን እዚህ ጋር እንደምታያቸው ፕሮፐርቲ እዚህ ጋር ነው ያሉት። አሁን እኛ ያለንበት ኦፊስ እዚህ ጋር ነው የሚገኘው። ስለዚህ ወኪንግ ዲስታንስ ነው የሚሆነው ማለት ነው። ቅድም ያየነው ሜን ሮድ እዚህ ጋር ይኖራል። ቤቶቹ አቀማመጥ እንደምታያቸው ነው። 4 ብሎክ አጠቃላይ የሚኖረው ብሎክ የምንለው ቢ ብሎክ፣ ሲ ብሎክ እና ዲ ብሎክ የምንላቸው ብሎኮች ይኖራሉ ማለት ነው። ከዛ ከላይ ወደታች ደግሞ በደንብ ስታያቸው ቤት ያሉ ቤቶች ናቸው። ካየሻቸው ባክ ቪው ደግሞ ስና ይሄንን እይታ የምናገኝ ወደ ፍሬንድሺፕ ፓርክ ኤግዛክት። አሁን እነዚህ ከጀርባ በኩል ያሉት አሁን ከላይ ስናያቸው ትልቅ ቢልዲንግ ይመስላሉ፣ ግን ጂ+10 ጂ+12 ናቸው። አንፃር ሌሎቹን እዚህ ላይ የሚገዙት ደንበኞች አፌክት ያደርግም ማለት ነው። የኛ ቤቱ ራሱ የሚጀምረው ከ8 ስለሆነ ሾሩሙን እንየውና አይ ቲንክ የቀረ ነገር ያለ ይመስለኛል። በጣም አሪፍ መረጃ ነው የነገርከኝ። እስቲ እንየው። ሾሩማችን ይህን ይመስላል። ሜን ጌቲንግ ከዚህ ነው የሚጀምረው።
የሚገጠምላችሁ በር በዚህ መልኩ ይሆናል ማለት ነው። በአሻራ ነው የሚከፈተው በሩ። አሻራ ይኖረዋል። ከዚህ ጋር ካየሻቸው ሲልድ የሆኑ ወይም ደግሞ ሴኪዩርድ የሆነ የሎኪንግ ሲስተም ነው የምንጠቀመው በራችን ላይ ማለት ነው። ይህን እናንተ ናችሁ የምትገጥሙት? ይሄኛውን እኛው ለእናንተ የምንገጥመው ወይም ደግሞ የምናስረክብበት ሌብል ነው። ሆነ ከዚህኛ ኦፊስ ውስጥ የሰራ ነው አቀማመጡን ለማየት ነው። 3 ቤድሩማችን ከዚህ ሰፋ ይላል። ሳምፕል ሃውስ ስለሆነ ያለ ኦፊስ ላይ የተጠቀምነው። አሁን እዚህ ጋር የምናየው ኮሪደር ከሜን ቤት ስንገባ የምናገኘው ኮሪደር ነው። በዚህ በኩል የምታዩ ሩም የላውንደሪ ሩም እና የሰራተኛ ባዝሩም ብቻዋን ነው የሚኖራት ማለት ነው። ማለት ከባለቤቶች ጋር አትጠቀሙ ብቻዋን የሆነ ባዝሩም ነው የሚኖራት። ሊቪንግ ኤንድ ዳይኒንጉ ይሄን ይመስላል። ከምታዩ መልኩ ለቀቅ ተደርጎ ነው የሚሆነው ወይም ደግሞ ዲዛይኑ ስታየው 4 ማዕዘን ማለት ነው። ስለዚህ ይሄ ፕሮፐር የሆነ ዲዛይን ያለው ቤት ነው የሚሆነው ሁሉ ማለት ነው። 2 ቤድሩም፣ 1 ቤድሩም፣ 3 ቤድሩም ግን አሁን ስፔሲፊክሊ እያየን ያለው 3 ቤድሩም ስለሆነ ነው። በዚህ በኩል ስንመጣ ባልከኒ ይሆናል። በሊቪንግ ኤንድ ዳይኒንግ በኩል ቅድም 3D ዲዛይኑ ላይ ያየ ነው ባልከኒ ይኖራል። በዚህ መልኩ ባልከኒ አክሰስ መደረግ ይቻላል ማለት ነው። እንደምትገዢበት ሎኬሽን ደግሞ ማለትም ወደ ፍሬንድሺፕ በኩል የሚያይ ከሆነ ባልከኒ ወደ ፍሬንድሺፕ ሞርኒንግ ላይ ስትወጪ የምታየው ግሪን ቪው የሚወድ ሰው ወይም ደግሞ የሚወዱ ከሆነ በጣም ናይስ ነው የሚሆነው ማለት ነው። ኪችኑን እናየዋለን። ከዚህኛው ሰፋ ይላል። 4 ማዕዘን መሆኑን እንዲያዩት ነው የተፈለገው። ሄዲንጉ በደንብ ከፍታ ይኖራል። አሁን ከምናየው ማለት ነው ከስታንዳርድ ከፍ ያለ የሄዲንግ ርዝመት ይኖራል። አሁን ኪችኑን ነው የምናየው። ኪችኑ በሊቪንግ ዳይኒንግ በኩል በዚህ መልኩ መሰራት ይቻላል ማለት ነው። ኦፕን ኪችን መደረግ ይሄኛው ተነስቶ ኦፕን ኪችን መደረግ ይቻላል ማለት ነው። ፕላኑ ላይ ሳሳይሽ ትዝ ካለሽ ኦፕን ስፔስ ወይም እንደ ባልከኒ ያልኩሽ እሷን ስፔስ እናያታለን። እዚህ ጋር የምናየው ስፔስ ማለት ይሄኛው ክፍት ነው። ኪችኑ እዚህ ጋር ነው የሚያበቃው ማለት ነው። ኦፕን ስፔስ ወይም ደግሞ ለቬንቲሌሽን ይሆናል ተብሎ ላውንደሪ ማድረግ ይቻላል አይደል? ይቻላል። ምንም የሚይዘው ነገር የለም። ከቢልዲንጉ መሀል ኦፕን ዳውን ነው የሚኖረው። ይሄኛው ደግሞ እዚህ ጋር ፍሪ ስፔስ ነው የምናገኘው። እንዳልኩሽ በዚህኛው በኩል ላውንደሪ ሩም እና የሰራተኛ ባዝሩም ይኖራል። መታጠቢያ ክፍል ይኖራል። እዚህ ጋር ደግሞ የምናየው ሩም ማለት የሰራተኛ መኝታ ክፍል የሚሆን ሩም ነው ማለት ነው። ወደ ሌሎቹ መኝታ ክፍል እንሄድና ኪችኑ በምታዩ መልኩ ነው። ከዛ ደግሞ ወደ ቤድሩሞቹ እናያቸዋለን ማለት ነው። ወደዚህ ስንመጣ እዚህ ጋር ይሄ የምናገኘው ኮሪደር ነው። እዚህ ጋር ቤድሩሞቹ አንደኛው ቤድሩም አለ ደግሞ ሁለተኛው መኝታ ክፍል ማለት ነው። እዚህ ጋር ኮመን ባዝሩም እናገኛለን። ይሄ ሁለተኛው ነው። ይሄ ሁለተኛው መኝታ ክፍል ነው። እዚህ ጋር ደግሞ ኮመን ባዝሩም እናገኛለን። በየቤቶቹ ላይ የምናያቸው ኮለኖች አይኖሩም ማለት ነው። ይሄኛው 3ኛው መኝታ ክፍል ይሆናል ወይም ደግሞ የልጆች መኝታ ክፍል ብለን ያስቀመጥነው ነው። እንዳለ ወደ ዋናውና ወደ ማስተር ቤድሩም ወደምንለው ሩም ደግሞ ሄደን እናየዋለን። ወደዚህ ስንመጣ ማስተር ቤድሩም የምንለው የምናገኘው ክፍል ነው። የምናገኘው ኮሪደሩን እናገኛለን። እዚህ ጋር የማስተር ባዝሩም ይኖራል ማለት ነው። እዚህ ጋር ለጫማ መደርደሪያ ምናምን በዚህ መልኩ ፊኒሺንጋቸውን እነሱ መጨረስ ይችላሉ ማለት ነው። አት ሴም ታይም ደግሞ ወደ ውስጥ ስንገባ እንደዚህ ሰፊ የሆነና ልቅ የሆነ መኝታ ክፍል እናገኛለን። ደግሞ በዚህ መልኩ ይሆናል። ፊኒሺንግ ኢንተሪየር ዲዛይኑን በዚህ መልኩ ፕሮፐርሊ ተጠቅመው ቤታቸውን ማስዋብ እና ማሳመር እያያችሁ ነው እንዳያመልጣችሁ። የተለያዩ ጥያቄዎች ይኖርሻል። እስካሁን ድረስ እኔ ነበርኩ ሳወራ የነበረው እነሱን ጥያቄዎች ወይ ቁጭ ብለን ብናወራ ሞራሪፍ ነው ብዬ አስባለሁ። እንችላለን። ዲፋይን እንዲሆኑ የሚፈልጋቸው ነገሮች አሉ። እነሱም ደግሞ እናወራለን። እሺ ተበሰን ስለሰጠኝ መረጃ በጣም አመሰግናለሁ። ለእኔም ለተመልካቾቻችንም ሶሻል ሚዲያ ላይ የሚመለከቱት ነገር እውነት ነው አይደለም የሚለውን ነገር በደንብ ያረጋገጡ ይመስለኛል። አንዳንድ አሁን ዲፋይን እንድታደርግልኝ የሚፈልጋቸው ነገሮች አሉ። ሪል ስቴቶቹን በጣም ነው የወደድኩት። የዚህ ነው ሂውጅ የሆነ ፕሮጀክትም አይደለም። ጠይቀ ጥያቄ የመጀመሪያው ስላከፋፈላችሁ እንዴት ነው፣ ምን አይነት ኦፕሽኖች አሉ የሚሉትን ነገር እንድትመልስልኝ እፈልጋለሁ። ከዛ ደግሞ ወደ ሌሎቹ ጥያቄዎች ያልፋለሁ። እንግዲህ ስለ ፕሮጀክታችን አከፋፈሉ ላይ 2 አይነት አከፋፈል ይኖራል። እንደ ካምፓኒ ትልቅ ኦፈር ብለን ያወጣነው ኦፈር ይኖራል። ሚክስድ ዩዝድ አፓርትመንት ነው የሚሆነው እና ደግሞ ከሚክስድ ዩዝድነቱም ደግሞ ሰፋ ያላለና ብሮድ ያልሆነ ወይም ደግሞ ለዴሊቨሪ ታይም እንዲመች ተደርጎ ሲንግል አፓርትመንት ነው እየተገነባ ያለው which is
ሾርት ታይም ኦፍ ፔሪድ ውስጥ ተጠቅመን ለደንበኞቻችን ወይም ደግሞ ቤት ገዢዎች ወዲያው ዲሊቨር ለማድረግ ነው እየሰራን የምንገኘው። ለዛም ነው ብሮድ እንዲሆን የሚያልፈለግ ነው። ወደ ፔመንቱ ደግሞ ስንመጣ እንግዲህ እንዳልኩሽ ባለ አንድ መኝታ ቤት 49 ካሬ ቶታል ፕራይሱ 5 ሚሊዮን 300 ሺህ ብር ነው። 15% ከፍለው ያ ማለት ባለ አንድ መኝታ ቤቱ ላይ 15% ወደ 700 ሺህ ብር አካባቢ ይመጣል። የተቀረውን 85% በ2 ዓመት ከ6 ወር ውስጥ ከፍለው ማጠናቀቅ ይችላሉ። አከፋፈሉ እንዴት ነው የሚሆነው? እናንተ ናችሁ ታይም ቤዝድ ነው ፕሮግረስ ቤዝድ ነው? አንድ አቅም እንዳለው ካምፓኒ ከሌሎችም ደግሞ ለየት የሚያደርገን እኛ ምንድነው አከፋፈላችን ቤዝድ ኦን ፕሮግረስ ነው። ፈርስት ፔመንት 15% አድቫንስ ከከፈለ በኋላ ሪሜኒንግ 85% ወይም 85% ቤዝድ ኦን ፕሮግረስ ነው የሚሆነው። ቤዝድ ኦን ፕሮግረስ እና ቤዝድ ኦን ታይም ሲሆን ልዩነታቸው ምንድነው? ቤዝድ ኦን ታይም ሲሆን ካምፓኒው ገነባም አልገነባም አድቫንስ ፔመንት ከከፈለ በኋላ ሪሜኒንግ አማውንት የሚከፍለው ካምፓኒው ባስቀመጠለት ቤዝድ ኦን ፕሮግረስ ወይም የመጀመሪያ ወለል ሲሞላ ሰከንድ ፔመንት፣ አምስተኛ ወለል ሲሞላ ሰርድ ፔመንት፣ ስምንተኛ ወለል ሲሞላ ሶስተኛ ክፍያ እያለ ግንባታው እስኪያልቅ ድረስ ቤዝድ ኦን ፕሮግረስ ወይም ግንባታውን መሰረት ያደረገ አከፋፈል ነው የሚኖረው ማለት ነው። ስለዚህ ካልተገነባ አይከፈልም። ካልተገነባ አልከፍልም ማለት ደንበኛው ሙሉ መብት አለው ማለት ነው። ምክንያቱም እናንተ እንትን ለማለት ስትሉ ቶሎ ትሰራላችሁ፣ ያው ትረስት ይኖራችኋል ብዬ አስባለሁ። ለዛም አቅም ስላለም ነው ሞስት ኦፍ ታይም ካየሽ ቤዝድ ኦን ታይም ነው የሚቀበሉት አብዛኞቹ ሪል ስቴቶች። እኛ ጋር ግን እንዳልኩሽ አቅም የሌለው ካምፓኒ ቤዝድ ኦን ፕሮግረስ ማድረግ ይከብደዋል። ምክንያቱም ፈርስት ፌሱን ጨርሶ ነው ወይም ደግሞ ሰከንድ ፔመንት ለመጠየቅ የሱን ድርሻ ተወጥቶ ነው ከስተመር የሚጠይቀው። ከስተመር ፊዚካሊ አይተውት ወይም ደግሞ ውጭ ያሉ ከስተመሮች ከሆኑ ቪዲዮ ኮል ኦር ደግሞ ቤተሰብ እዚህ ያለ ቤተሰብ መጥቶ አይቶላቸው ሳይቱን አፕሩቭ ከተደረገ በኋላ ወደ ኔክስት ፔመንታቸው ይቀጥላሉ ማለት ነው። ከፔመንት ሳንወጣ ምን አይነት ዲስካውንቶች ይኖራሉ? አሁን ብዙ ፕሮሞሽኖች ላይ እንሰማለን 35 30% እንደዚህ አለ ዲስካውንቶች አሉ አይደለ? ባልሳሳት እናንተስ ምን ያህል ነው ቅናሽ የምታደርጉት? እውነት ነው ወይ ቅናሻችሁን የሚሉት ነገር? መልካም፣ በጣም አሪፍ ጥያቄ ነው እያነሳሽ ያለሽ። አይ ቲንክ አልጨረስናቸውም መሰለኝ ዋን ቤድሩም ላይ ነው ያቆምነው። ሙሉ ፕራይሳቸውን ልጨርስልሽና ወደ የዲስካውንታቸው ደግሞ እንሄዳለን። እሺ፣ ቱ ቤድሩሙ 95 ካሬ ነው የሚሆነው። ቶታል ፕራይሱ ወደ 9 ሚሊዮን 900 ሺህ ብር ነው የሚመጣው ዊዛውት ኤኒ ዲስካውንት which is 10% ዳውን ፔመንት ከፍለው ሪሜኒንግ 90%ን ደግሞ በ2 ዓመት ከ6 ወር እስከ 3 ዓመት ባለው ውስጥ 10% እያደረገ በግንባታ ሂደት ይከፍላል ማለት ነው። ወደ 3 ቤድሩም ስንመጣ 130 ካሬ ማለት ነው። ቶታል ፕራይሱ 14 ሚሊዮን ብር ይሆናል። ዳውን ፔመንት 10% 1 ሚሊዮን 400 ሺህ ብር ይከፍልና የተቀረውን 90% በ2 ዓመት ከ6 ወር በግንባታ ሂደት ይከፍላል ማለት ነው። ተጨማሪ ደግሞ አሁን ወደ አነሳሽው ጥያቄ ነው የምንሄደው። ምክንያቱም በጣም ብዙ ከስተመሮች ለኢንቨስትመንት ሲፈልጉ አት ዘ ሴም ታይም ደግሞ ሪል ስቴት ላይ ቤት መግዛት ሲፈልጉ እቺ ኦፈሪንግ ታይሟን ጠብቀው ነው ኢንቨስት የሚያደርጉት ኢንቨስተሮች። ሶ እኛም ምንድን ያደረግነው እንደ ካምፓኒ እውነተኛ የሆኑ ኦፈሮችን አውጥተን ነው እየሸጥን ያለ ነው። አሁን ቅድም የጠራውልሽ ፕራይስ ስታንዳርድ ፕራይሳችን ነው። አንድ ከስተመር 25% ሲከፍል 5% ዲስካውንት ይደረጋል። ለነዋሪም ሊሆን ይችላል ለኢንቨስተርም ደግሞ የሚጠቅም ትልቁ ፕራይስ ብለን ያወጣ ነው። አሮን ሶሻል ሚዲያ ላይ ከሰማሹ 70-30 ብለን 70-30 ኤግዛክትሊ እሱን አትራክተሪንግ አብዛኞቹ ሰምተውታል ብዬ ነው። 70% ሲከፍሉ 30% እውነተኛ የሆነ ቅናሽ ይደረጋል ማለት ነው። ሙሉ ለሙሉ ቅናሽ ይደረጋል። ስፔሲፊክሊ ወደ ፕራይሳቸው ስንገባ ዋን ቤድሩም 49 ካሬ 5 ሚሊዮን 300 ሺህ ብር የነበረው በ3 ሚሊዮን 600 ሺህ ብር ነው የሚገዛው ማለት ነው። ለሪሜኒንግ 1 ሚሊዮን 800 ሺህ ብር ሙሉ ለሙሉ ቅናሽ ይደረግለታል። ወጣቻል እንዴት ነው እንግዲህ እሱ ለተወሰኑ ሰዎች ብቻ የወጣ ኦፈር ነው። ከጥቂት ጊዜ በኋላ ይሄ ኦፈር ይቆማል። አት ዘ ሴም ታይም ደግሞ በካሬ ያለው ፕራይስም ይጨምራል። ምክንያቱም እዚህ አካባቢ ላይ እየተሸጠ ያለው በካሬ 140 ሺህ እና 150 ሺህ ብር ስለሆነ የኛ ደግሞ አሁን ዲስካውንቱ ሲሰላ ወደ 73 ሺህ ብር አካባቢ ይመጣል። በካሬ 73500 ብር አካባቢ ይመጣል ፉል ፕራይስ። ሶ ወደ ቱ ቤድሩም ደግሞ ልዩነታቸውን ለማወቅ 9 ሚሊዮን 900 ሺህ ብር ይሸጥ የነበረው 95 ካሬ 6 ሚሊዮን 900 ሺህ ብር 3 ሚሊዮን ብር ልዩነት አለው ማለት ነው። 3 መኝታ ቤቱን ደግሞ ስናየው 14 ሚሊዮን ብር ይሸጥ የነበረው 10 ሚሊዮን ብር የሚከፍል ከሆነ የተቀረው 4 ሚሊዮን ብር ቅናሽ ይደረጋል ማለት ነው። እውነት ነው እየሰማችሁ ያላችሁት። ኦፈራችንን አውጥተን አሁን ላይ ለሽያጭ እየሸጥን የምንገኘው አሁን ላይ ሆነስትሊ ስፒኪንግ ኤ ብሎክ እና ቢ ብሎክ የምንላቸው ኦልሞስት ሙሉ ለሙሉ አውት ኦፍ ስቶክ አድርገናል። ዲ ብሎክ እና ሲ ብሎክ ላይ ወይም ደግሞ አሁን ላይ ፕሪሚየም ብሎክ ብለን ሆልድ ያደረግናቸው ሳይቶች ላይ ነው አሁን ሽያጭ የሚቀሩን ማለት ነው።
ምን ያህል ጊዜ ሆናችሁ ነው ይሄ ሁሉ ሽያጭ ቻላችሁት? እንኳን 2 ብሎክ አይደለም 1 ብሎክ በ1 ዓመት ውስጥ ሸጦ ለመጨረስ ይከብዳል። እኛ ግን እንደ ሜሪት እንደ ካምፓኒ 2 ብሎኮችን በ3 ወር ከ15 ቀን ውስጥ 2 ብሎክ ሙሉ ለሙሉ አውት ኦፍ ስቶክ አድርገናል ማለት ነው። እዚህ ተመቶ ሳይገዙ መውጣት ማለት አይ ዶንት ኖ ምን እንደሆነ በጣም ነው የወደድኩት እኔ። ፕራይስ አንፃር ቆንጆ ነው። ሳይት ፕሮግረሱም አት ዘ ሴም ታይም የዛሬ 3 ወር ከ15 ቀን በፊት መተሽ ካየሽው ኦር ደግሞ ቪዲዮ ላይ ልክልሽና ወይ ታየዋለሽ። ኤግዛክትሊ የቁፋሮ ገና አልተጀመረም ነበር which is እዛ ላይ ያለ በ90 ሺህ እና 97 ሺህ ብር 95 ሺህ ብር ነበር በካሬ ሲገዙ የነበረው። ከስተመር መጥቶ አንደኛው ብሎክ ላይ ሲገዛ ከታች እስከ ላይ ድረስ ያለው ባገኘበት ስቶክ ላይ ዘ ሴም ፕራይስ ነው የሚሆነው። መርጦ መግዛት ብቻ ነው የሚጠበቅበት። ምንም አይነት የፕራይስ ልዩነት አይኖረውም ማለት ነው። ወደ መጀመሪያው ፖይንታችን ስንመለስ 90 ሺህ ብር 95 ሺህ እና 97 ሺህ ብር ነበር ከ3 ወር ከ15 ቀን በፊት ስንሸጥ የነበረው። ፕሮሞሽናል ፕራይስ ብለን ያወጣነው ነበር። የዛኔ ለ2 ሳምንት የቆየ ፕራይስ ነው። ያኔ የተጠቀሙ ከስተመሮቻችን አሁን ላይ በካሬ 105 እና 110 ሺህ ብር ነው እየተሸጠ ያለው። እንግዲህ ያኔ የገዙ ከስተመሮች አሁን ላይ ተጠቅመዋል። ኦልሞስት የ1 ሚሊዮን እና የ2 ሚሊዮን ብር ማይነካ ፕሮፊት አሁን ላይ ሜክ አድርጓል 3 ወር ባልሞላ ጊዜ ውስጥ ማለት ነው። አሁንም ደግሞ ጥቂት ጊዜ በኋላ በካሬ 130 ሺህ ብር እናስገባ ኦልሬዲ ፕሮሰስ ላይ ነው ያለነው። ብሎኮችን ተሽጦ ስላለቀ የተወሰኑ ቤቶችን አሁንም ደግሞ ከዚህ በፊት የገዙ ከስተመሮች ፈርስት ካም ፈርስት ሰርቭ አይደለ ሶ መጀመሪያ የመጣ ከስተመር መጠቀም አለበት። ስለዚህ ሌት የሆነው የመጣ ከስተመር ደግሞ ያለውን ኦፈር ደግሞ እሱ መጠቀም መቻል አለበት። ሶ 730 እስካሁን ድረስ ያቆየ ነው። ለዛ ነው ይመስላል እንግዲህ ፕሮጀክታችን አይ ቲንክ የተመለሰ ይመስለኛል። በጣም ቆንጆ አድርገህ ዲፋይን አድርገህልኛል። አሁን ደግሞ እንዴት ነው አሁን ውጭ ያለ ክላይንት መግዛት ቢፈልግ እንዴት ነው የሚገዛው? ፕሮሰስ አለው ወይ? ያሉት ነገሮች እንዴት በቀላሉ ማለት እንደምችል ሞሮፍ ታስረዳኝ ደስ ይለኛል። አሁን ላይ ውጭ ያሉ ከስተመሮች በጣም ኮንፊውዥን ውስጥ ገብተዋል። በምን አይነት መልኩ ሀገራችን ላይ ኢንቨስት ላድርግ፣ በምን አይነት መልኩ ነው አግሪመንት መፈጽመው፣ ፔመንት ከጨረስኩ በኋላ እዛ ሆነው ራሳቸውም አግሪመንት መጨረስ የሚፈልጉት ጥያቄ አለ። መጨረስ የሚፈልጉት ከስተመሮች ስላሉ ውጭ ያለ ከስተመር እንዳልኩሽ ያው መጀመሪያ መደወል እኛ ጋር 0928 46 2578 እየደወሉ ኮንታክት ማድረግ፣ ከዛ ቪዲዮ ኮል ኦር ደግሞ ቀጥታ መስመር ቁጥርም ደውለው ኮንታክት ካደረጉም በኋላ ምናልባት ከቻሉ ቤተሰብ ልከው የቅርብ ወዳጅ ዘመድ ጓደኛ ሊሆን ይችላል መጥተው ፊዚካሊ ማየት የሚችልላቸው ወዳጅ ካለ መጥተው ፊዚካሊ ማየት ይችላሉ። ካልሆነም ደግሞ ቪዲዮ ኮል፣ ከዛ በተጨማሪ ሌጋል ዶክመንቶችን ለነሱ የላከን እዛው ባሉበት ሆነው አይተው ፍሎር አስመርጠናቸው አካባቢውን በቪዲዮ ኮል ያለውን ፉል ኢንፎርሜሽን ካጣሩ በኋላ የመረጡት ፍሎር ካለ እዛው ሆነው ፔመንት ጨርሰው ሌጋል የሆነ የካምፓኒ አካውንት አለ ሜሪት ፕሮፐርቲስ የሚል በዛ ፔመንት ጨርሰው ፈጽመው ሁለት አይነት የአግሪመንት እንትን ያለው ውጭ ያለ ከስተመር አግሪመንት የሚጨርሱበት መንገድ፣ አንደኛው በውክልና መጨረስ ይችላሉ። ሁለተኛው ደግሞ እዛው ባሉበት ሆነው በዲኤችኤል አግሪመንት ተልኮላቸው መጨረስ ይችላሉ። which is በውክልና የሚሆነው እንግዲህ እንዳልኩሽ ውክልና እዚህ ሀገር ቤት ወይም ደግሞ አዲስ አበባ ውስጥ ውክልና የሰጡት ወዳጅ ዘመድ ካለ እኛ ጋር መጥቶ የመረጡት ብሎክ ላይ ፔመንት ከጨረሱ በኋላ በእነሱ ስም ተዋብለው አግሪመንት ወስደው ሌጋል ሪሲት ወይም ደግሞ ደረሰኝ ወስደው መሄድ ይችላሉ። ሁለተኛው ደግሞ እዛው ባሉበት ሆነው አሜሪካንም ሊሆኑ ይችላሉ፣ ካናዳም፣ ጀርመን፣ ስዊድን የተለያዩ ሀገሮች ሊሆኑ ይችላሉ። ባሉበት ቦታ አግሪመንት የራሳቸውን መታወቂያ ልከው በእነሱ ስም ተሰርቶ ያሉበትን አድሬስ ልከውልን አግሪመንት ሁለት አግሪመንት እንልክላቸዋለን። አንደኛው ለካምፓኒ የሚመለስ፣ አንደኛው አግሪመንት ደግሞ እነሱ ጋር የሚቀር ማለት ነው። ከዛ በተጨማሪ ደግሞ ለከፈሉበት ፔመንት ህጋዊ የሆነ ደረሰኝ ወይም ደግሞ ሪሲት ተቆርጦ አብረን አታች አድርገን ከላከን በኋላ የተላከላቸውን አግሪመንት ሁለቱም ላይ ፈርመው በአግባቡ ማህተም በመታቱንም ፉል ኢንፎርሜሽን መግባቱንም ቼክ አድርገው ፈርመው ከጨረሱ በኋላ አንደኛውን አግሪመንት መልሰው በዲኤችኤል ወይም ደግሞ ሌሎች መላኪያ መንገዶች ካሉ በዛ መልኩ ልከው ለካምፓኒው መልሰው ማስረከብ አንደኛውን አግሪመንት ይኖርባቸዋል ማለት ነው። በዚህ መምጣት አይጠበቅባቸውም። በዚህ መልኩ ማቅለል ይችላሉ። እዛው ባሉበት ሆነው አግሪመንታቸውን ወስደው ተዋውለው ከካምፓኒው ጋር ሌጋሊቲውን በጠበቀ መልኩ ፔመንት ጨርሰው የቤት ባለቤት መሆን ይችላሉ ማለት ነው። አሁን ደግሞ ከዚህ ሳንወጣ የሚጠይቅ ጥያቄ፣ አሁን አግሪመንታችሁ ላይ ከዶላር መጨመር ጋር ከማቴሪያል ጋር ሲጨምር የፕራይስ ከኢንፍሌሽን ጋር ተያይዘ ያለችዋን ነው ይመስለኛል ብዙ ጥያቄ የሚጠይቃት ጥያቄ ነችና እንዴት ነው የምናደርገው? አሁን ላይ
ኢንፍሌሽንን አሁን ላይ ካሽ ለሚከፍሉ ከ50% በላይ ለሚከፍሉ ደንበኞቻችን ምንም አይነት ከኢንፍሌሽን ጋር አናያይዝም ወይም ደግሞ ከማቴሪያል ኮስት ጋር ከዶላር ኤክስቼንጅ ሬት ጋር ምንም አይነት ንክኪ ሳይኖር ይገዛሉ ማለት ነው። አሁን ለምሳሌ ባለ አንድ መኝታ ቤት 3,600,000 ብር ነው። ሙሉ ካሽ ከፍለው ከገዙ በኋላ አዛይንዶ ዘዴ የቤቱን ቁልፍ ነው መረከብ የሚኖርባቸው የሚጠበቅባቸው። አዛይንዶ ዘዴ ምንም አይነት ጭማሪ ምንም አይነት ኢንፍሌሽን ወይም ደግሞ ከማቴሪያል ኮስት ጋር ተያይዞ አግሪመንት ላይ አይቀመጡም አይካተቱም። ያ ማለት በፉል ፔመንት እንደገዙና አዛይንዶ ዘዴ የቤታቸውን ወይም ፉል ፔመንት እንደጨረሱ አግሪመንት ላይ በግልጽ ይቀመጣል ማለት ነው። በጣም አሪፍ። ስለዚህ ምንም አይነት ጭማሪ አይኖርባቸውም ማለት ነው። ኤግዛክትሊ። እሺ ቆንጆ መረጃ ነው የነገርከኝ። ቴንኪው። አሁን ደግሞ ጠይቅ ጥያቄ ቢኖር ያው ህዝብን ወክዬ ስለመጣሁኝ ችግር የለውም ይቻላል። የምጠይቅ ጥያቄ ምንድነው ስለ ፕሮፋይላችሁ አንዳንድ ነገር ብትለኝ፣ ከዚህ በፊት ስለሰራችሁ ስለ ፊድባካችሁ በደንብ ብታስረዳኝ፣ ምን አይነት ካምፓኒ ነው፣ የስንት ጊዜ ኤክስፒሪየንስ አለው የሚሉትን ነገሮች ብትነግረኝ ሞር ኦፍ ትረስት ይኖራል ብዬ አስባለሁ። ከዛ በኋላ ሜሪት እንደ ካምፓኒ ቢዝነስ ላይ ካለች በደንብ ታውቂያቸዋለች። ከ6 በላይ ካምፓኒዎችን ከ15 ዓመት በላይ የቢዝነስ ኤክስፒሪየንስ አለው። እነማን ናቸው ብለሽ በግልጽ ከጠየቅሽ አማና ፒፒአር፣ አማና ኢምፖርት ኤክስፖርት፣ ሲዲሲ ክሪስታል ዲያግኖስቲክ ሴንተር፣ አት ዘ ሴም ታይም ደግሞ ፎር ዩ ትሬዲንግ ፒኤልሲ የዘይት ካምፓኒ፣ ሪል ስቴቱ ላይ ደግሞ ሃይላይን ሪል ስቴት ከዚህ በፊት ዴሊቨሪ የተደረገው ፕሮጀክት እንደ ሪል ስቴት ወደ ቤተል አካባቢ 50,000 ካሬ ላይ ያረፈ G+1 እና ቪላ ቤቶችን ዴሊቨር አድርገን አሁን ላይ ነዋሪዎች እየኖሩበት ይገኛል። ቦሌ ራማዳ ጀርባ ደግሞ አሁን ላይ ፕሮግረስ ላይ ያለ ፕሮጀክት አለ። ከዛ በተጨማሪ ቤተል ላይ G+1 እና ቪላ ቤቶችን ዴሊቨር አድርገን አሁን ላይ ነዋሪዎች እየኖሩ ይገኛሉ። ቦሌ ራማዳ ጀርባ በቅርቡ እየሰራን ያለነው ፕሮጀክት አለ። እዛም አሁን በቅርቡ ዴሊቨር የምናደርገው እንደ ሜሪት ደግሞ ይሄኛው ብራንዲንጋችንን የምንሰራበት ማርኬቱ ላይ በደንብ ፔኔትሬት አድርገን የምንገባበት እንደ ስታንዳርድ ፈርቀዳጅ ቢልዲንግ የያዝ ነው። አንደኛው ይሄኛውን ነው። ምክንያቱም ትልልቅ ካምፓኒዎች ኮምፒት አድርገው ማያገኙትን ቦታ ነው እኛ ተረክበን አሁን ላይ ጃንግሱን ለሚባል ለቻይኒዝ ኮንስትራክሽን ካምፓኒ አውትሶርስ አድርገን እየሰራን የምንገኘው ማለት ነው። ሶ ሜሪት እንግዲህ ሙሉ ወይም ደግሞ አጠቃላይ ፕሮፋይሉ ይሄን ይመስላል ማለት ነው። በጣም አቅም አለው ካምፓኒያቸው። አሁን ደግሞ ሌላ የምጠይቅ ጥያቄ ምንድነው አይ ቲንክ ሰሞኑን እየፖስታችሁት ያለበት ቪዲዮ ላይ ቼክ እያደረኩኝ ነበረ፣ ስለ ሱቅ እያወራችሁ ነበረ። አልተሳሳትኩም አይደለም? እና ስለ ሱቆቹ አንዳንድ ነገር ብትል ምናልባት እኔ ቤት ብዬ ነው የመጣሁት፣ ግን ደግሞ ሱቅ የሚፈልግ ሰው ካለ ያው ያሉትን ነገሮች ሱቃችሁ ምን ለየት ያለ ነገር ይዘዋል የሚሉትን ነገሮች ብታብራራልኝ። ሱቃችን እንግዲህ አንድ ለየት የሚያደርገው ነገር ምንድነው ሎኬሽኑ ኢትዮጵያ ውስጥ ትልልቅ ቢዝነሶች ከሚሳለጡባቸው አካባቢዎች መሀል አንዱ ነው። ያ ማለት ከክፍለ ሀገር ሊሆን ይችላል፣ ሙሉ አዲስ አበባ አብዛኞቻችን እናውቀዋለን። መርካቶ ነው አሁን ላይ ለሽያጭ ያወጣ ነው ሱቅ which is ከተክለ ሃይማኖት ቤተክርስቲያን ወደ ሜክሲኮ ስንሄድ ያለው ሎኬሽን ላይ ወደ ካልተሳሳትኩ ወደ 5,000 ምናምን ካሬ ላይ ነው ያረፈው። ፕሎት ኤሪያው ትልቅ የገበያ ማዕከል ነው የሚሆነው። ከዛ በተጨማሪ ደግሞ ከ22 ካሬ ጀምሮ እስከ 44 እስከ 46 ካሬ ድረስ ስፋት ያላቸውን ሱቆች ነው ይዘን የመጣ ነው። ያ ማለት 70-30 ከመንግስት ጋር ፕሮጀክት ነው። ያ ማለት 30% የመንግስት ነው፣ 70% የሜሪት ነው የሚሆነው ማለት ነው። ያ መሆኑ ምንድነው አሁን ላይ ያው በኮሪደር ልማቱ ከከተማ መስተዳደር ቢሮ ከ6 ወር አይ ቲንክ ካልተሳሳትኩኝ መግለጫ ወጥቶ ነበር። ምንችለውን እኛ እንገነባለን፣ ካልሆነ ደግሞ አቅም ላላቸው ካምፓኒዎች እያወዳደርን እየሰጠን የግንባታ ልማት ገጽታውን እንቀይራለን የሚል መርህ ቃል የከተማ መስተዳደር ቢሮ የተለያዩ ሳይቶችን አቅም ካላቸው ካምፓኒዎች ጋር እየሰራ መሆኑ ይታወቃል። ይሄኛውም ሳይት እንግዲህ አሁን የቤቶቹም ሳይት በዛ መልኩ ነው የተወሰደው። የሱቆቹም ደግሞ አት ዘ ሴም ታይም 70-30 ግልጽ በሆነ መልኩ ከመንግስት ጋር የምንሰራው ፕሮጀክት ነው የሚሆነው ማለት ነው። እሺ አሁን ላይ ሾፕ ስለ ሱቆች ሲነሱ ብዙ ሰው ጥያቄ የሚያነሳው የቱ ጋር ነው የሚለውን ነገር ነው። እንዴት ነው ቦታው፣ አቀማመጡ፣ ለምን አይነት ስራ ያመቻል የሚሉትን ነገሮች እዛው ጋር እያይዘ ደግሞ በጣም አቆየው አይ ቲንክ ስለ ዲሊቨሪ ታይማችሁ፣ እንደገና ደግሞ ሱቃችሁ ምን የተለየ ነገር ይዟል የሚሉትን ነገሮች ዲፋይን አድርግልኝ። ሱቃችን እንግዲህ ሎኬሽኑ አስፓልት ዳር ነው ያለው ወይም ደግሞ መርካቶ ውስጥ ትልልቅ ቢዝነሶች ከሚሳለጥባቸው ሎኬሽኖች መሀል አንደኛው ላይ ነው እየተሰራ ያለው። ያ ማለት በአካባቢው ላይ የስፔር ፓርት መሸጫዎች፣ የመኪና መለዋወጫ እንዳልኩሽ ትልልቅ የጭነት መኪናዎች ከአዲስ አበባ ሙሉ
ፈልገው የሚያጡትን እቃ የሚያገኙበት ሎኬሽን ላይ ነው የኛ ሱቅ የሚገነባው። ኤግዛክት ሎኬሽኑ ደግሞ እንዳልኩሽ አስፓልት ዳር ነው ያለው። በአንደኛው በኩል ሜን ሮድ ያየዋል፣ በውስጥ በኩልም ደግሞ የሚያስገባ ማሳለጫ መንገዶች ያገኘዋል። በተጨማሪ ደግሞ አስፓልት ዳር መሆኑ ራሱን ችሎ ሴሊንግ ፖይንት ነው አይደለ? ስፔሻሊ ደግሞ ከመንገድም ባለፈ ደግሞ ሜን ሮድ ላይ መሆኑ ማለት ነው። ሙሉ የገበያ ማዕከል ነው። ወደ ፕሎት ኤሪያ ወደ 5000 ካሬ ላይ ያረፈ ቢልዲንግ ነው የሚገነባው። ያ ማለት እንዳልኩሽ በውስጡ እያንዳንዱ 22 ካሬ ይኖረዋል፣ 32 ካሬ ይኖረዋል፣ 44 ካሬ ይኖረዋል፣ 25 እና 27 ካሬ ሱቆች ይኖሩታል። ያ ማለት አሁን ላይ እንግዲህ አሮ ነው የመርካቶ የሬንታል ፕራይሱ በጣም ሚኒመም ከተባለ 4000 ብር ነው የሬንታል ፕራይሱ የአንድ ካሬ ዋጋ። ለምሳሌ ወደ 900 ሺህ ብር 800 ሺህ ብር ማለት ነው 20 ካሬ ሱቅ ቢኖርሽ የምታከራዩ በየወሩ። አሪፍ ቦታ ላይ ደግሞ ከሆነ 6000 ብር ነው የአንድ ካሬ ዋጋ የሬንታል ፕራይስ። ከዛም በላይ የሚከራይባቸው ቦታዎች አሉ። ያ ማለት 20 ካሬ ሱቅ 100 ሺህ ብር ፐር መንዝ ሜክ ታረጊበታለሽ። በ6 ወር ጊዜ ውስጥ ወደ 600 ሺህ ብር አካባቢ የሬንታል ብቻ በአንድ መቀበል ትችላለሽ ማለት ነው። ተጨማሪ ደግሞ መኪና ማቆሚያ በቂ የሆነ የመኪና ማቆሚያ ይኖረናል። እያንዳንዱ ሱቆቹ ላይ ከታች እስከ ላይ ድረስ ዳውን ይኖረዋል። 6 ሊፍቶች ናቸው አጠቃላይ የሚኖሩት። ያ ማለት 2 ሊፍት ትልልቅ የሆኑ የእቃ መጫኛና ማውረጃ ሊፍት ይኖረዋል። ያ በተጨማሪ ደግሞ የሰው ሊፍትም ወደ 4 ሊፍቶች ደግሞ የሰው ሊፍት ይኖራል ማለት ነው። እንዳልኩሽ ኦፕን ዳውን መሆኑ ሳፎኬትድ የሆነ አየር እንዳይኖር ቤቶቻችንን ላይ ካየሽው በቂ የሆነ ናቹራል ኤር ወይም ደግሞ ቬንቲሌሽን እንዲኖር ተደርጎ ነው እየተሰራ ያለው ሱቃችን ላይ ለሴምቲ። ምክንያቱም የሰው ልጅ በቂ የሆነ ብርሃን በቂ የሆነ ደግሞ አየር ማግኘት አለበት ብለን ስለምናስብ በዛ መልኩ ነው እየተሰራ ያለው። አንድ ያልነገርኩሽ ደግሞ አሁን ዴሊቨሪ ታይም አንስተሽ ነበረ። ዴሊቨሪ ታይማችን ቴምፖራሪ ሾፕ የምንላቸውና አሁን እየገነባን ያለነው ደግሞ ዴሊቨር የምናደርግበት ታይም አለ። ያ ማለት አሁን ላይ ገዝተው 100% ከፍለው ለሚገዙ ደንበኞቻችን ቴምፖራሪ የሆነ ሱቅ በ2 ወርና በ3 ወር ባልሞላ ጊዜ ውስጥ ቁልፍ መረከብ ይችላሉ ማለት ነው። ካሽ ለሚከፍሉ ደንበኞች ነው ይሄን ያመቻቸ ነው። which is ሱቁን እስኪረከቡ ድረስ ከከፈሉበት ጊዜ ጀምሮ ማለት ነው። ከከፈሉበት ጊዜ ጀምሮ የሱቅ ባለቤት መሆን ይችላሉ። ያ ማለት መከራየት አይጠበቅባቸውም። እሱ ነገር ይቀንሳል። አይጠበቅባቸውም። ኤግዛክትሊ 100% ለሚከፍሉ ደንበኞቻችን ሱቁን የሱቅ ቁልፍ ይሰጣቸዋል። እዛው ጋር ማከራየትም at the same time ደግሞ የራሳቸውንም ማለማመድም ይችላሉ። ኤግዛክትሊ። ሁለተኛው ደግሞ ምንድነው? ይሄ ግን ለምንድነው 100% ካሽ ለሚከፍሉ ደንበኞች 100% ከፍለው ወዲያው መረከብ እንፈልጋለን ለሚሉ ደንበኞች በ2 ወርና በ3 ወር ባልሞላ ጊዜ ውስጥ ሱቅ መረከብ ይችላሉ ማለት ነው። ስለዚህ ቴምፖራሪ ሾፕ እንሰራለን። በስንት ጊዜ ነው ግን የምታስረክበው? በ1 ዓመት ጊዜ ውስጥ ዴሊቨሪ የምናደርገው። በ1 ዓመት ውስጥ ኤግዛክትሊ which is አንድ ከስተመር ሲገዛ 30% ዳውን ፔመንት ከፍለው ለሪሜኒንግ 70%ቱን በ1 ዓመት ጊዜ ውስጥ 10% እያደረጉ ከፍለው ቤዝድ ኦን ፕሮግረስ ከፍለው አጠናቀው የሱቅ ባለቤት መሆን ይችላሉ። 100% ለሚከፍሉ ደግሞ እንዳልኩሽ ቴምፖራሪ ሾፖችን ተረክበው ሬንት እያደረጉ ኦር ደግሞ የራሳቸውን ቢዝነስ እየሰሩበት እንግዲህ መቆየት ይችላሉ ማለት ነው። ቶሎ ይደርሳል። በጣም ትንሽ ነው። ቆንጆ ነው። የገበያ ማዕከል ብቻ ስለሆነ የምንገነባው እንዳልኩሽ 70/30 ደግሞ ከመንግስት ጋር የተያዘ ፕሮጀክት ስለሆነ መንግስትም እዛ አካባቢ ላይ የያዛቸው ፕሮጀክቶች አሉ። ከዛ መሀል አንደኛው ነው ይሄኛው። መልኩ ነው እየሰራን የምንገኘው። እሺ፣ ስለሰጠኝ መረጃ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ክሊር የሆነ መረጃ ነው የሰጠኸኝ። የብዙዎችን ጥያቄዎች አንስቻለሁ ብዬ አስባለሁ። ግን ደግሞ አሁን ይህንን የመሰለ ፕሮዳክት በደንብ የሚያብራራላቸው እንዳንተ አይነት ለሚፈልጉ ውጭ ላሉ ክላይንቶቻችን ታስፈልጋለህ ብዬ አስባለሁኝ። እና አንተ እንዴት ነው ማግኘት የሚችሉት? ስልክ ቁጥርህን ሜንሽን ብታደርግልን ወይም ተጠቀማቸው ሌላ ሶሻል ሚዲያዎች ካሉ ሜንሽን ብታደርግልኝ ደስ ይለኛል። እሺ፣ በጣም አሪፍ። እንግዲህ እዚህ ድረስ አክብራችሁኝ ስለመጣችሁ ስፔሻሊ በደንብ ኤክስፕሌን ታደርግልናለህ ብለሽ እዚህ ድረስ መጥተሽ ይህን ሁላ ጥያቄ ስለጠየቅሽ በደንብ ደግሞ ይጠቀማሉ ብዬ አስባለሁ። እኔም ደግሞ እጅግ በደንብ አድርጌ አመሰግናለሁኝ። ላመሰግንሽ እወዳለሁ። አሁን ላይ ቅናሾች ላይ ነው ያለነው። እኔን ማውራት ለሚፈልጉ ደንበኞች 0928 46 2578 ከዛ በተጨማሪ ደግሞ 0989 13 18 18 ሳቢ ሆምስ እያሉ እየደወሉ በዋትሳፕ በቫይበር በቴሌግራም እንዲሁም ደግሞ የተለያዩ መገናኛ መንገዶችን ተጠቅመው እንዲሁም ዳይሬክት ኮልም ተጠቅመው እኔን ኮንታክት ማድረግ ይችላሉ። ኤኒታይም 24/7 አቬለብል ነኝ። የደወሉ እኔን ኮንታክት ማድረግ ይችላሉ። ቲክቶክ ላይ ኢንስታግራም ላይ ደግሞ ማድረግ ለሚፈልጉ ሳቢ ሆምስ ብለው
ቲክቶክ ላይ ኢንስታግራም ላይ ገብተው ዳይሬክትሊ ቪዲዮዎችም ይኖራሉ። እዛ ላይ አይተው ደግሞ ኮንታክት ማድረግም ይችላሉ። በዚህ መልኩ እንግዲህ በደንብ ለማስተናገድ እሞክራለሁ። በጣም አመሰግናለሁ ያው ስለሰጠህ መረጃ። እሺ ስለተከታተላችሁ እናመሰግናለን። እሺ ተመልካቾቻችን ያያችሁትን ይመስላል ሜሪ ፕሮፐርቲ። አይ ቲንክ የብዙዎቻችሁን ጥያቄ አንስቻለሁ ብዬ አስባለሁ። ሌላ እኔም ያልጠየኩላችሁ ነገር ካለ መጠየቅ የምትፈልጉት ነገር ካለ ታች አካውንታቸውን ሜንሽን አደርግላችኋለሁ። እየደወላችሁ መጠየቅ ትችላላችሁ።